ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ናችሁልኝ? አለሁኝ። እኔ ቤተሰብ የሰው በሽታው ምንድን ነው? ሰው ነዋ። የሰው በሽታው ሰው ነው። ምን ለማለት ፈልጌ ነው? አንድ ቤት ውስጥ በአረብ ሀገራት ስንኖር አንድ ቤት ውስጥ 3 4 ሆናችሁ የምትሰሩ ምናምን እያሉ ብዙ እህቶቻችን ምናምን እንደማስጠንቀቂያም እንደ ትምህርትም ሲናገሩ ሰማ ነበር ማለት ነው። ግን ጋይስ ፈጣሪ ከፈቀደው አብረን በመስራት ብቻ አይደለም፣ አንዳንድ ነገሮች ሳታስቡት ወደ እናንተ የሚመጡ ነገሮች አሉ ማለት ነው። ምን ለማለት ፈልጌ ነው? ባጭሩ እኔ የምኖረው ገጠር ነው፣ ገጠር ውስጥ ነው የምሰራው ማለት ነው። እና አሁን ደግሞ ትምህርት ተዘግቷላ። ከጉረቤ በአካባቢያችን የተዘጉ ቤቶች ምናምን አሉ። እነሱም ሰዎቹ ከተማ እየኖሩ እንደዚህ እረፍት ሲኖራቸው መጥተው ያንን ቤት ከፍተው አጸዳድተው ሳምንትም ተቀመጡ ወርም ይሄዳሉ ማለት ነው። ሰዎቹ ከሌላ ቦታ እየመጡና አንድ ልጅ አሰሪዎቿ ወደኛ ወዲያለንበት ይዘዋት ይመጣሉ ማለት ነው። ይዘዋት መጥተው እያለ ከዛ ይች ልጅ ኢትዮጵያዊ ናት። ከዛ እኛ በዚህን አካባቢ የምንሰራ ደግሞ ቋሚነት እዚሁ አካባቢ ማለት ነው፣ ወደ ሌላ ማንንቀሳቀስ 3 ሰራተኞች አለን። አባትየው ቤት የምትሰራ፣ እኔ አሰሪ ወንድም ቤት የምትሰራ እና እኔ ማለት ነው። እና ይቺ ከሌላ ስርፋ የመጣችዋ ልጅ የት ናችሁ ትለናለች። እኛ ኢትዮጵያዊ ነን እንላታለን። የት ኢትዮጵያ የት ትለናለች። ከዛ ማለት ወሎ አልናት። ወሎ ነኝ አልኳት እኔ። ከዛ እኔ ነው ለብቻዬ እንደዚህ የምትለኝ፣ የት ነው ስትለኝ ወሎ አልኳት። ሙስሊም ነሽ ክርስቲያን አለችኝ። እንደው በይ ብሎኝ እኔ ዝም ብዬ ሙስሊም ነኝ አልኳት። ማለቴ ፓስፖርት ስሜ በሙስሊም ነው። ይሄ ሌላ ፕሮሰስ አለው፣ ይሄንን ወደ ውስጥ አልገባበትም። እና ከዚያ አባትየው ቤት አሰሪ ዘንድ ትሄዳለች ልጅቷ ማለት ነው። ማለት ገጠር ስለሆነ ያን ያክል አይከታተሉንም ሰዎቹ እና የመገናኘት ቻንሳችን በጣም ሰፊ ነው። እና አባትየው ቤት ስትሄድ ደግሞ ያችኛይቱን ሰራተኛ አግኝታትና ከዛ እሷም ጋር ሰላምታ ይቀያየሩና የት ነሽ ስትላት ወሎ ብላታለች። የሚገርም ነው። ያችም ወሎ ናት እንዲያጋጣሚና ከዛ እንደገና ይች ዝታይ ያለችዋ ሰራተኛ ሙስሊም ናት ክርስቲያን ትላታለች። እሷን መልሳ ትጠይቃታለች። እንግዲህ የምር በጣም ያስጠላል። እሷም ዝም ብላ ሙስሊም ናት ብላታለች ማለት ነው። እኔ ኦርቶዶክስ መሆኔን በደንብ ነው የምታውቀው። እና ይችኛዋ ልጅ እዚሁ በቃ 3 አመት አባትየው ቤት የምትሰራ፣ እኔ ደግሞ አመት ሆኖኛል። እና ልክ አንድ ቤት እንደምንሰራ በሉት በጣም ተዋደን ምናምን ተከባብረን ነው የምንኖረው ማለት ነው። ኢቭን ሰዎቹ ሲተኙ እንኳ የኛ ሲተኙ ስራ ስንጨርስ 10 ደቂቃ 20 ደቂቃ ሂደን ራሳችን በቃ ተወያይተን አውርተን እመለሳለሁኝ፣ ወይም እሷ ትመጣና ትመለሳለች ማለት ነው። ያን ያክል ክትትል የላቸውም። ለምን ሄዳችሁ ቢሉን እንኳ የሆነ ቃል እናመጣ ምናምን ካልናቸው ያን ያክል ቀላል ነው ለነሱ ማለት ነው። አምነውን ነው የሚኖሩት፣ ወደውን ነው ሰዎቹ የሚኖሩት ማለት ነው። ከዛ ወደ ወሬው ስመጣ ትቆይና በ3ኛው በ4ኛው ቀን ከዛች እዛ አባትየው ቤት የምትሰራዋ ልጅ ትሄዳለች። ከዛ እዚህ ታያለችዋ ልጅ እኮ ወሎዬ ነኝ አለችኝ። አዎ ናት። ምን ነው ብላታለች። እና ልጅቱ የት ሀገር ልጅ ናት ብላችሁ፣ እኔ ይቅርታ አድርጉልኝ ግን መናገር ስላለብኝ ነው፣ አርሲ ናት። እና አማርኛ ያን ያክል አቀላጥፋ እንደኛ አትናገርም። እና ከዛ ወሎዬ ነኝ አለ። አዎ ወሎ ናት። ምን ነው ብላታለች። እኛ እኮ ወሎን አንወድም፣ እኛ ወሎን እንጠላለን አለቻት ማለት ነው። ሰውት እኛ ወሎን አንወድም እንጠላለን። ከዛ ያች ልጅ ደነገጠች። እቺ አባትየው ቤት ያለች ልጅ እኛ ወሎን ብትጠሉን ብትወዱን ምን እንድታደርጉ ነው? ውደዱንም ጥሎንም እኛ እኔና አንቺ አሁን
ምንም የምንባባለው ነገር የለም። የምትፈልጊውን አንቺና ሂጂ ምናምን ብላታለች፣ ምንም ሳትል ልጅቷ ማለት ነው። እና እስኪ ልጠይቃችሁ፣ ወሎ የሚጠላበት ምክንያቱ ምንድን ነው? ፍቅር ስላስተማረ ነው? አንድ ሰው ሲመጣ ደረቱን ደቅቶ እንደ ልጅ እንደ ቤተሰብ አድርጎ ስለሚቀበል ነው? ወይስ ሙስሊም ክርስቲያን ምናምን ሳይለይ ስለ ፍቅር ስለሰበከ ነው? ወሎ እኮ የፍቅር ተምሳሌት ናት። እውነት ለመናገር እንዴ ወሎ በምን ምክንያት ነው የምትጠላው? እኔ ለመጀመሪያ ጊዜ ክልል ተክልል ነበር፣ ግን ዞን ላይ መተው ደግሞ ወሎን አንወድም እንጠላለን የሚባል ነገር ገና ከዚች ከልጅ አፍ ሲወጣ ሰማሁኝ። እኔ እግዚአብሔር ምስክሬ ነው። እንዴ እኛ ወሎ በምን ምክንያት ነው የምንጠላው? እኛ አሁን ትውልዶች በቃ ማለት ስንናገር እንኳ ትንሽ ልንፈጥን እንችላለን። ግን የወሎ ማህበረሰብ እናት አባቶቻችን በዚህ ልክ እንደዚህ የሚጠሉም የሚንቋሸሹም አይደሉም የወሎ ማህበረሰብ። እና ምን ለማለት ፈልጌ ነው ጋይስ፣ የሰው በሽታው ሰው ነው። ማርያምን ነው የምላቸው። አንድ ቤት ስለሰራን ስላልሰራን አይደለም። አንዳንድ ነገር ሲመጣ ተፈጠር ሲል እንደው እግዚአብሔር የሆነ ነገር ክትቶ ያመጣል። ለዛ ደግሞ በቃ እንግዲህ ይቺ ልጅ ጋር እኛ ብንጣላ እንግዲህ ሰውት እውነት በጣም ጥሩ አይደለም። አንደኛ እስበሳችን ተጣልተን ምንም ለማንፈጥረው ነገር አይወዱንም፣ በቃ ይጥሉን። ግን በሆዷ ብትይዘውስ? እሷ እንዳለችው እኔ በሆዴ መያዝ ይችል ነበር። ግን ደግሞ ብዙ እህቶች አሉ እንዴ ከብሔር ብሔር በቃ ማለት ተዋደውም ደግሞ እስበሳቸውም ተጣልተው የሚኖሩ ግን ራሳቸውን ጠብቁ። እውነት ነውር ነው፣ እውነት ነውር ነው። ለምን የሀገራችን ይበቃል። እኛ የመጣ ነው እኮ በቃ ስደት መቼም የቅንጦት አይደለም። ስደት አይደል እንዴ የችግር ነው አይደል? ለችግራችን መፍትሄ ብናበጅ አይሻልም? እዚህ ከምንነቋቆር ሁሉም ነገር ሀገራችን ላይ ይሻላል። እውነት በጣም ነው ያዘንኩት። ግን ደግሞ ሌላም ጉድ አለ። ሁለት ናቸው እዚህ ነው የመጡት። የዛች ጉድ ደግሞ ቆይ እውነት የዛችን በጣም የሚዘገንን እመቤቴን በጣም የሚዘገንን ነው። የዛች ደግሞ ስለ ብሔር ስለምናምን አይደለም። ግን እስኪ በሌላ ቪዲዮ ደግሞ እመጣለሁ። የዛች ደግሞ ትንሽ ከበድላል። እውነት ተው የምር እህቶቼ ተው፣ እንደዚህ አይሰራም። እሺ ልጅቷ ከደረሰሽም አንቺ እኔን ታውቂኛለሽ። ከደረሰሽም በቃ ተይ። እኛ ወሎን እንጠራለን እከሌ እንወዳለን አትበይ እሺ። አይባልም፣ እውነት አይባልም። ማርያምን በጣም ብሔር ከብሔር ሃይማኖት ምናምን ተው። እኔ እንኳ ሌላ አካባቢ ምናምን ሳገኝ የሆኑ ኢትዮጵያዊ አስቀድሜ እኔ እንደው እመቤቴ ነው የምላችሁ በቃ ኢትዮጵያዊ ናችሁ ወይ ነው የምጠይቀው። ጥያቄ ራሱ እኔንም ሲጠይቁኝ የት ነኝ ሲሉ ኢትዮጵያዊ ነኝ እኔ እንዲሁ ክልል እንደዚህ ምናምን ነገር እውነት በቃ እኔ ሌላ ቋንቋ ስለማልችል አማርኛ ታወራላችሁ ወይ? በቃ እቺ ብቻ ናት ጥያቄ። ከዛን ውጭ ግን ኔቨር። በጣም ያስጠላል፣ እውነት ያስጠላል።